ሰላም ወዳጆቼ የማይቀየር ነገር የለም። ሂስትሪ ይቀየራል፣ ታሪክ ይቀየራል። ዝም ብዬ አይደለም እላችሁ፣ በራሴ ማይቻለሁ። የተከፋ ይደሰታል፣ ያጣ ያገኛል፣ ልባችን ይፈወሳል፣ ህይወታችን ያምራል፣ ወደፊት እንሄዳለን። ሁሉ ነገር ወደ ኋላ እንደ ኤክስፒሪየንስ ተጠቅም ያያየነው ወደ ኋላ ወይ ጉድ አለፍኩት እንዲያንንም እያለን ወደፊት እንሄዳለን። በዛሬ ሰዓት ላይ የተለያየ ዓለም ላይ ሆናችሁ የጨለማባችሁ ሰዎች፣ የተለያየ ቦታ ሆናችሁ ዛሬ ላይ በቃ ዛሬን እንዴት ሆኝ የምትሉ ሰዎች፣ በገንዘብ በጤና በሁሉ ነገር የተጎዳችሁ ሰዎች፣ የማያልፍ ነገር የለም። ሁሉም ነገር ያልፋል። ጠንካራ መሆን አለብን፣ መጸለይ አለብን፣ መትካት አለብን፣ ዲሲፕሊንድ መሆን አለብን፣ ፖዚቲቭ ማሰብ መጀመር አለብን። ቀና ቀናውን በቃ አረጋዋለሁ የሚል አስተሳሰብ እንዲኖረን ይገባል። ሶሉሽን መፈለግ መቻል አለብን። ዛሬ ላይ ገንዘብ ከሌለን እንዴት ሆነን ነው የምናገኘው ገንዘብ? ብዙ ጊዜ ጭንቅላታችን ነው የሚመራን ይሄን ነገር አረጋዋለሁ ይሄን ነገር አታረጋውም የሚለው። ግን ራሳችንን ከነገርነው ራሳችንን ካጠነከርነው believe me you can find a way መንገዱን ታገኙታላችሁ። ህይወት ይቀየራል። በጣም ብዙ ሰዎች በቃ ፓኒክ ያደርጋሉ። በቃ ዲፕሬሽን ይዟቸው ከቤት ውስጥ መንቀሳቀስ ያቅታቸዋል። እሱን መቀየር መቻል አለብን። ጭንቅላታችን ውስጥ ዊተለም ምን ነገረው ነገር በቃ ሰውነታችን ሁሉ ያዘዋል። ስለዚህ እንደምንወጣው እንደሚያልፍ ማሰብ መቻል አለብን። መረዳዳት መቻል አለብን። ወንድሞቻችንን ይዘን መሄድ መቻል አለብን። ወደፊት አጋችሁ አብረን እናድጋለን የሚል ሜንታሊቲ መኖር አለበት። ይሄ ሁሉ ነገር ያልፋል። አይዟችሁ፣ በርቱ። አንድ ታሪክ ልንገራችሁ። ትላንትና ያንግ ሌዲ በጣም ወጣት ሴት አውርቼ ነበር። በጣም I was blown away። በጣም ገርሞኝ ነበር። ለካ ምን ያህል የምንናገረው ቃላቶች ሰዎችን ተስፋ እንደሚሰጥ ነው ያወቅኩት። አርግዛ በቃ ራሷን ለማጥፋት ሁሉ እያሰበች ያለች እህታችን ኢንስታግራም ላይ አድርጋኝ ትላንትና ሳወራት ገና ወጣት ነች። አንዱ ወንድ አስረግዟት እዚህ መጥቶ አቢዩዝ ያደረጋት በናርሲሲስቲክ ነው በፋይናንሻል በመናምን በኋላ ላይ ደግሞ ሌላ ገርልፍሬንድ እንዳለው ደረሰችበት እና እንደዛ ያደረጋት ተስፋ ቆርጣ ራሷን ልታጠፋ ነበርና የኔን ቪዲዮዎች ታይ ነበር። የኔ ቪዲዮዎች ፖስት ማድረጋቸው based on my experience based on የተለያየ ሰዎች experience ነው አንድ ላይ ፖስት ማድረገው። እዚህ ላይ ሪል ነው። ዝም ብዬ ተነስቼ ሞቲቬት ለማድረግ አይደለም ማንንም ሰው። ግን የማያልፍ ነገር እንደሌለ በራሴም አይቻለሁ፣ በተለያየ ሰዎችም አይቻለሁ። እግዚአብሔር ይመስገን I'm grateful። በብዙ ነገሮች grateful። ነገር ግን ሁሉም ሰው በየአቅሙ የሚያልፈው ችግር አለ።